አንዲት ህፃን በ13 ዓመቷ እናት ሆነች። በ13 ዓመቷ እናት ሆነች። ዋንትያ ገና ህይወት ምን እንደሆነ እንኳን ሳታውቅ ማንኛውም ህፃን ሊሸከመው የማይገባውን ኃላፊነት እንድትሸከም ተገደደች። ተደፈረች፣ ወለደች። በ13 ዓመቷ እናት ሆነች። ልጇን ማሳደገች። ህመምን፣ የሰዎች ጃጅመንትን፣ በጣም ብዙ ፈተናዎች ተጋፍጣ አለፈችው። ህይወቷ እንደገና ገነባች። ጠንካራ እናትም ሆነች። አሁን ግን ከዚህ ሁሉ ስቃይና መከራ በኋላ በዚህ ሁሉ የስቃይ መንገድ ስታልፍ ለሰዓታት እንኳን ያልጠየቃት ተቸግራ ልጇ ስታሳድግ አንድ ብልቃጥ ወተት እንኳን ያልገዛላት አባት ልጄ ብሎ መጣ። ፍርድ ቤትም ልጁ እንዲጎበኝና እንዲንከባከብ የአባትነት መብቱ እንዲከበር ተከራከረ። ፍርድ ቤቱም እንዲህ ወሰነ። ፍርድ ቤቱ የአባትነት መብቱ እንዲከበር ወስኗል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰሎሞንና በልጇ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ ያሳለፈ። የልጅቱ አባት የሆኑት አመልካች ልጄን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰሎሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበረና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበር አስታውሳለች። አክላም አመልካች አባትነቱ በህግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ህፃኗን የሚጎዳ ምንም አይነት ተግባር በቪዲዮ እንዳልሰራች፣ አባትነቱ ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ህፃኗን እንዲጎበኝ በመፍቀድ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ ቤተሰብ ችሎት የግራ ቀኙ ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት በሚመለከት አመልካች የልጅቱ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት በሚመለከት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር በሚመለከት አመልካች ዘውትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖርበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኗል። ይህ ውሳኔ በህፃናት መብት ኮንቬንሽን እና በሀገሪቱ የቤተሰብ ህግ ላይ የተደነገጉ የወላጅና ልጅ ግንኙነት መብቶችን መሰረት ያደረገ መሆኑ ተመልክቷል። መረጃው የዛሀበሻ ነው።